ሰላም ማን ልበል? ራሴን እስቲ አንዴ አስታውቀን። ዘማሪ ኤፍሬም ይባላል። ኦኬ ዘማሪ ኤፍሬም፣ እንግዲህ እኛም ከዚህ በፊት በብዙ እንደምናውቅህ እግዚአብሔርንና የእግዚአብሔርን ሕዝብ በብዙ በመዝሙር ጸጋ ስጦታ እያገለገልክ እንዳለ እናውቃለን። እኛም በአገልግሎቲ በመዝሙሮች በጣም እየተጠቀመንና እየተባረከን እንዳለን ይታወቃል። ግን አንድ ነገር መጠየቅ የሚፈልገው ነገር ቢኖር እኛ እንደ አማኝ እንደ ክርስቲያኖች በዚህ ምድር ላይ የምንኖረው ትልቁ ዓላማችን ወንጌልን ለሰዎች በመስበክ ሰዎችን ወደ እግዚአብሔር ወይም ያላመኑ ሰዎችን ወደ እግዚአብሔር መንግስት ለመጥራትና ያመኑ ሰዎችንም ደግሞ ለእግዚአብሔር መንግስት የማብቃት ስራን ለመስራት ነው በዚህ ምድር ላይ ያለነውና እንግዲህ ከዚህ አገልግሎት አንፃር ከዚህ ያላመኑ ሰዎችን ወደ እግዚአብሔር መንግስት ከማምጣትና የመጡትን ደግሞ ለእግዚአብሔር መንግስት ከማዘጋጃት አንፃር መዝሙር ምን አይነት ፋይዳ ይኖራል ብለህ ታስባለህ? አመሰግናለሁ። በመጀመሪያ መዝሙር የሚለውን ትርጉሙን እንመልከትና መዝሙር ማለት የእግዚአብሔርን ቃል በዜማ ማለት ነው። የእግዚአብሔርን ቃል በዜማ ማለት ነው። ስለዚህ መዝሙር ቅድም አንተ እንደምትለው መዝሙር ያላመኑትን ወደ እግዚአብሔር ቤት የማምጣት ፋይዳ አለው። መዝሙር እንደገና ያመኑትን ወደ እግዚአብሔር መንግስት የማቅረብ ፋይዳ አለው። አንደኛ መዝሙርን ስንዘምር በዜማ ስለሆነ በብዙዎች አይምሮ ላይ የመቀመጥ ነገር አለው። መዝሙር ሰው ብዙ ቦታ ላይ የመስማት እንዲሰማ በዜማ ስትለቅ ብዙ ሰው ሰምቶ ይባረካል እና መዝሙር ይገስጻል፣ መዝሙር ይመክራል፣ መዝሙር ያንጻል፣ መዝሙር እንደገና ምን ያደርገዋል? ይጠግናል። ስለዚህ ከዛ አንፃር መዝሙር ያመኑትን ወደ እግዚአብሔር መንግስት ያቀርባል ማለት ነው። ያላመኑትን ደግሞ ለምሳሌ የወንጌል ስርጭት መዝሙሮችን ብትዘምር ኢየሱስ ክርስቶስን እንዲያምኑ እንዲቀበሉ ያለ ኢየሱስ ክርስቶስ መንገድ ያለ ኢየሱስ ክርስቶስ ህይወት ያለ ኢየሱስ ክርስቶስ ህይወት እንደሌላ ያንን ቢትዘምርና በመዝሙር መልክ ብታቀርበው ሰው ሰምቶ ያንን በመስማት ክርስቶስን ሊቀበለው ይችላል። መዝሙር እንደገና ያመኑትን ሰዎች ወደ እግዚአብሔር ቤት ከማቅረብ ወይንም ወደዛ ከማቅረብ አንፃር ስንመለከት ያው የእግዚአብሔርን ቤት እንዲቀርቡ ወደ እግዚአብሔር መንግስት እንዲቀርቡ ያደርጋል፣ ይገስጻል። አንድ እኔ ምሳሌ የሚያደርገው አንድ ዘማሪ አለ። ዘማሪ ዮሴፍ ሳሙኤል ይባላል እና አንድ መዝሙር ዘምሯል። በሀዲይኛ ዋሞላ የሚለውን ዋሞላ አንፉምስ ጌሎኔ አንፉምስ ወንጮኔ የሚል መዝሙር አለ። ይሄንን መዝሙር እስቲ ዘምር እስቲ ዮሴፍ ካጌጅዋ ኢላጊንሴ ኢንግሉማ ጠሞኮ ኩኪሞኪም ጃካ ኢቴስ በዳፖኮ አንፉምስ ኢንኮማ ሞሃናን ዮኮ አንፉምሳ ኢንኮኔ ሞሃናን ዮኮ ዋሞላ አንፉምስ ጌሎኔ አንፉምሳ ኢንኮኔ ዋሞላ አንፉምስ ወንጮኔ ዋወሽኬኗኔ የሚል መዝሙር አለ። ያንን መዝሙር አንድ ሐሰት መስካሪ ወደ ለሐሰት ምስክርነት እየሄደ ነበርና እንደ አጋጣሚ ሞተር ላይ ነበር ወጥቶ እየሄደ ነበረው። ሞተረኛው ይህንን መዝሙር ይከፍታል። ከፍቶ ዋሞላ የሚለውን መዝሙር ሲከፍት ምንድነው የሆነው? ያንን መዝሙር ሰምቶ ዋሞላ የሚለውን ሰምቶ ከሞተር አውርደኝ ብሎ ከመንገድ ተመልሶ ወደ ቤት እንደተመለሰ ይሄ በእውነት የምናውቅ ታሪክ ነው። ስለዚህ መዝሙር ይገስጻል፣ ይጠግናል፣ ይመልሳል እና ወደ እግዚአብሔር መንግስት እንድንቀርብ ያደርጋል። ፋይዳ አለው ነው የሚለው። ዋው በጣም የሚገርም ማብራሪያና መግለጫ ነው የሰጣህን። እግዚአብሔር አምላክ አብዝቶ ይባርክ። እንግዲህ በመዝሙሮችም በጣም የእግዚአብሔርን መንግስት እየገለጥክ ወንጌልን እየገለጥክ እንዳለ እኛም እያየን እየሰማን ያለንበት እውነት ነውና እንግዲህ በዚህ ሁኔታ እንድትቀጥል እግዚአብሔር ብዙ ጸጋ እንዲያበዛልህ ጸሎታችን ነው። በጂኤስኤም ወይም በጎስፕል ስቴጅ ሚዲያ ስም በብዙ አመሰግናለሁ። እግዚአብሔር ይባርክ። እኔም አመሰግናለሁ።